ሰላም ውድ ቤተሰቦች ዛሬ ይዤላችሁ የመጣሁት የአምስተኛ ክፍል አካባቢ ሳይንስ ቲቶሪያል ነው። ይዤላችሁ የመጣሁት ምዕራፍ 2ን የምናይ ይሆናል ማለት ነው። ምዕራፍ 2 ያው ሳይንስን ግልጽ ማድረግ ነው። በዚህ ምዕራፍ ላይ የተለያዩ ርዕሶች አሉበት ማለት ነው። የተለያዩ ርዕሶችን የያዘ ነው ይህ ምዕራፍ። ስለ ስርዓተ እንሽርሽሪት፣ ስለ ልኬት፣ የውሃ ጥቅም እንደዚሁም ስለ ጉልበት የመሳሰሉትን የያዘ ነው ማለት ነው። ያው እንግዲህ ባለን ጊዜ ውስጥ በተቻለን አቅም እያንዳንዱን ለማየት እንሞክራለን ማለት ነው። ዛሬ የምናየው የሰው ስርዓተ እንሽርሽሪት አካላትን ነው ማለት ነው። በዚህ ምዕራፍ ላይ ወይም በዚህ ርዕስ ላይ ልጆች ማወቅ ያለባቸው ወይም ተማሪዎች ሊያውቋቸው የሚገቡ ነገሮች አሉ። አንደኛ በምግብ ስርዓተ እንሽርሽሪት ዋና ክፍሎች ስሞቻቸውና መሰረታዊ አገልግሎታቸውን ማብራራት ይጠበቅባቸዋል ማለት ነው። ሌላው ደግሞ በምግብ ስርዓተ እንሽርሽሪት የክፍሎቹን ጥቅም ይገልጻል ማለት ነው። የምግብ ስርዓተ እንሽርሽሪት ክፍሎች አሉ፣ የእነሱን ጥቅም ይገልጹታል ማለት ነው። ስለዚህ ይህን ርዕስ በምትማሩበት ሰዓት ወይም ይህን ቪዲዮ ካያችሁት በኋላ ይህንን ነገር ምላሽ መስጠት ይጠበቅባችኋል ማለት ነው። እሺ ወደ ርዕሱ እንገባለን ማለት ነው። የምግብ እንሽርሽሪት ምንድን ነው? ከዛ በፊት ምግብ ምንድን ነው ስንል ምግብ የምንለው የሰው ልጆች ለመኖር የሚመገቡት ማንኛውም የሚበላና የሚጠጣ ነገር ምግብ እንላለን ማለት ነው። በሰውነታችን ውስጥ ገብቶ አገልግሎት ወይም ጥቅም የሚሰጠን ነገር ምግብ ይባላል ማለት ነው። ስለዚህ ያንን ምግብ የምንበላው ሰውነታችን የተለያዩ ተግባራቶችን እንዲያከናውን ነው። ሰዎች ለመኖር የተለያዩ ተግባራትን ያከናውናሉ። ይህንን ተግባር ወይም ስራን ለማከናወን ደግሞ ጉልበትን ይፈልጋሉ ማለት ነው። ስለዚህ እኛ ጉልበትን የምናገኘው ከምግብ ነው። ይሄ የበላነው ምግብ ሰውነታችን ውስጥ ገብቶ ኃይልና ጉልበት ሲሰጠን ነው ማንኛውንም ስራ መስራት የምንችለው ማለት ነው። ስለዚህ ይህን ምግብ በምንበላበት ሰዓት የበላነው ምግብ የሚፈጭበት ሂደት፣ ለምሳሌ እንጀራ ስትበሉ አፋችሁ ውስጥ ከገባበት ሂደት ጀምሮ መሰባበር ከማኘክ ጀምሮ እስከ መጨረሻው እስከ ምጠት ሂደት ድረስ ያለውን ሂደት የምናይ ይሆናል ማለት ነው። ስለዚህ ጉልበት ደግሞ ከምንበላው ምግብ ይገኛል። ምግብ ጉልበትንና ሌሎች ጥቅሞችን ለመስጠት የግድ ምን መሆን አለበት ማለት ነው? መፈጨት አለበት ማለት ነው። የምንበላው ምግብ መፈጨት ይኖርበታል። የምግብ እንሽርሽሪት ትላልቅ የሆኑትን ምግቦችን ወደ ትናንሽ የመሰባበር ሂደት ነው። የምግብ እንሽርሽሪት የምንለው ትላልቅ የሆኑትን ምግቦችን ወደ ትናንሽ የምንሰባበርበት ነው። ለምሳሌ ባቄላ ፍሬ ስንበላው ቀጥታ እንውጠው። ስለዚህ ያ ባቄላው ፍሬ ትልቁን አስገብተነው አኝከነው ከዛ ውስጥ ገብቶ ተብላልቶ ወደ ሰውነታችን የሚገባበት ሂደት ምን ይባላል ማለት ነው? የምግብ እንሽርሽሪት እንላለን ማለት ነው። የምግብ እንሽርሽሪት በሁለት አይነት መልክ ይካሄዳል። እሱም ፊዚካላዊ እንሽርሽሪት እና ኬሚካላዊ እንሽርሽሪት እንላቸዋለን ማለት ነው። ፊዚካላዊ እንሽርሽሪት የምንለው ምግብ በጥርስ ማኘክና ማድቀቅ ነው። ጥርስ የአፋችንን ጠንካራ መዋቅር ሆኖ ምግብን የሚያደቅልን አካል ነው ማለት ነው። ስለዚህ ያንን ፊዚካላዊ እንሽርሽሪት አፋችን ውስጥ ምግቡ የሚሰባበርበት ሂደት ፊዚካላዊ እንሽርሽሪት እንላለን ማለት ነው። ኬሚካላዊ እንሽርሽሪት የምንለው ደግሞ በጥርስ የተሰባበረውን ምግብ የኬሚካል አጸግብሮትን በማካሄድ ወደ ትናንሽ ሞለኪውሎች የሚቀይር ነው ኬሚካላዊ እንሽርሽሪት የምንለው። እነኚህ ትናንሽ ሞለኪውሎች በምግብ ውስጥ የሚገኙና ለሰውነት ጥቅም የሚሰጡ ናቸው። ኬሚካላዊ እንሽርሽሪቶች ለማካሄድ ኢንዛይሞች ወይም ኬሚካላዊ ፈሳሾች አስፈላጊ ናቸው ማለት ነው። ይህንን ኬሚካላዊ እንሽርሽሪትን ለማከናወን ማለት ነው። ስለዚህ ያንን ማኘክ እና ማድቀቅ አንድ አዋቂ ሰው ያለው የጥርስ ብዛት 32 ጥርስ አለው ተብሎ ይታመናል ማለት ነው። እናንተ ስንት ጥርስ እንዳላችሁ እስቲ ቁጠሩና ያው በዚህ ሞክሩት ማለት ነው። ከዛ 32 እስኪሞላ ድረስ ጥርሳችሁን ሊበቅል እንደሚችል ማሰብ አለባችሁ። ስለዚህ ያንን 32 ጥርስ ተጠቅመን ምግብን የምናኝክበት ወይም ምግብን የምንሰባብርበት ሂደት ፊዚካላዊ እንሽርሽሪት እንላለን ማለት ነው። ጥርሳችሁን ቆጥራችሁ ለመምህራችሁ ንገሩ ይላል። ስለዚህ ጥርሳችሁ የምትቆጥሩና ስንት ጥርስ እንዳላችሁ
የኮመንት ሴክሽኑ ላይ ታስቀምጣላችሁ ማለት ነው። እያንዳንዱ አዋቂ ሰው ስንት ጥርስ እንዳለው ሀሳብ ተለዋወጡ። ቤተሰቦቻችሁ ጋር ሆኑና ቤተሰቦቻችሁ ጥርሶቻቸውን ቆጥረው ይንገሯችሁ 32 ነው ወይስ አይደለም የሚለውንም በዛው ታረጋግጣላችሁ ማለት ነው። ኬሚካላዊ እንሽርሽሪት ያው የተሰባበረውን ምግብ ቅድም አኝከን የዋጥነው ምግብ በግሮሮ አማካኝነት ወደ ጨጓራችን ከገባ በኋላ የሚከናወነው በጨጓራችን ውስጥ ያሉት ኢንዛይሞች ወይም ፈሳሾች አሉ። በነዛ ፈሳሾች አማካኝነት ምግቡ የሚፈጭበት የሚልምበት ሂደት ኬሚካላዊ እንሽርሽሪት እንላቸዋለን ማለት ነው። ኢንዛይሞች ከተለያዩ እጢዎች የሚመነጩ ናቸው። ኢንዛይሞችን የሚያመነጩ እጢዎች የሚገኙት በአፋችን ውስጥ በጨጓራ በቀጭን አንጀትና በጣፊያ ውስጥ ይገኛሉ ማለት ነው። እነዚህ ኢንዛይሞች ወይም ምግብን ለማድቀቅ ምግቦቹ በምግብ ውስጥ ያሉ ንጥረ ነገሮች እንዲወጡ የሚያደርጉ ኢንዛይሞች በአፋችን ውስጥ በጨጓራ በቀጭን አንጀትና በጣፊያችን ውስጥ ይገኛሉ ማለት ነው። ስለዚህ እነዚህን ተጠቅመን ምግብ ወደ ሰውነታችን የሚገባበት ሂደቶች ናቸው ማለት ነው። እነዚህ የመፈጨት ሂደቶች ተከናውነው ነው ሰውነታችን ውስጥ በፈሳሽ መልክ የሚገባው ማለት ነው። እነዚህ እጢዎችን በመጠቀም ኬሚካሎች ከነዚህ እጢዎች ውስጥ ኢንዛይሞች ይመነጫሉ። እነዚህ ኢንዛይሞች ምግብን ለመፍጨት የሚያገለግሉ ናቸው ማለት ነው። ሌላኛው ርዕስ ምንድነው? የምግብ ስርዓተ እንሽርሽሪት ዋና ክፍል ነው ማለት ነው። የሰው ስርዓተ እንሽርሽሪት ክፍሎች እነማን ናቸው ስንል ያው የተለያዩ ስርዓተ እንሽርሽሪት ክፍሎች አሉ። እስከ ፊንጢጣ ድረስ ያለው ስርዓተ እንሽርሽሪት ክፍል ተብሎ ይጠራል ማለት ነው። እዛ ውስጥ ምግብ የሚፈጭባቸው አካላቶች አሉ፣ ምግብ የማይፈጭባቸው እንሽርሽሪት ክፍሎች አሉ ማለት ነው። ያንን እያንዳንዱን እናያለን። የምግብ ስርዓተ እንሽርሽሪት የምግብ እንሽርሽሪት ቧንቧና የምግብ እጢዎችን ያካትታል። የምግብ ስርዓተ እንሽርሽሪት የሚያካትተው የምግብ እንሽርሽሪት ቧንቧዎች አሉ፣ እነዛ ቧንቧዎችን ያካትታል። እንዲሁም ደግሞ እጢዎችን ምግቡ እንዲፈጭ የሚያገለግሉ ኢንዛይሞችን ወይም ኬሚካሎችን የሚያመነጩ እጢዎችንም ያካትታል ማለት ነው። ስለዚህ የምግብ እንሽርሽሪት አካላት የምንላቸው ያንን የሚያካትቱ ናቸው። የአንድ አዋቂ ሰው የምግብ እንሽርሽሪት ቧንቧ 9 ሜትር ሊረዝም ይችላል። ያው በውስጥ ያለው ቧንቧዎች ማለት ናቸው። 9 ሜትር ሊረዝም ይችላል። የምግብ እንሽርሽሪት ቧንቧዎች ትላልቅ ክፍሎች እንደ አፍ፣ ግሮሮ፣ ኤሶፋገስ፣ ጨጓራ፣ ቀጭን አንጀት፣ ትልቁ አንጀት፣ ቋተ ሰገራና ፈንጢጣን ያቀፉ ናቸው ማለት ነው። የምግብ እንሽርሽሪት ቧንቧ ክፍሎች የሚባሉት ማለት ናቸው። ስለዚህ እነዚህ ትላልቆቹ የቧንቧ ክፍሎች ናቸው ማለት ነው። ምግብን ለመፍጨት የሚያገለግሉ ናቸው። ያው በዚህ ምስል ላይ እናያለን ማለት ነው። አፍ እዚህ አካባቢ ይገኛል ማለት ነው። ከዛ የምራቅ እጢ ከምላሳችን ውስጥ የሚገኝ ነው ማለት ነው። ከዛ ከሱ ቀጥሎ ደግሞ ግሮሮ አለ። ከግሮሮ ቀጥሎ ኤሶፋገስ አለ። ከዛ ከኤሶፋገስ ደግሞ ጨጓራ አለ። ከጨጓራ አለ ማለት ነው። ከዛ ጉበት አለ። እንደዚሁም ደግሞ ቀጭን አንጀት አለ፣ ቋተ ሰገራ፣ ፈንጢጣ። እነዚህ ሁሉ አጠቃላይ የምግብ እንሽርሽሪት ዋና አካላቶች ናቸው ማለት ነው። እነዚህ በሙሉ ምግብን ለመፍጨት የሚያገለግሉ የሰውነታችን የውስጥ አካላቶች ናቸው፣ ወይም ስርዓተ እንሽርሽሪት አካላት የምንላቸው ናቸው። የስርዓተ እንሽርሽሪት ወይም የምግብ ልመት የመጀመሪያው ተግባር አፍ ነው፣ ወይም የመጀመሪያው ክፍል አፍ ነው። ያው የስርዓተ እንሽርሽሪትን ከመጀመራችን በፊት በስርዓተ ልመት ላይ የመጀመሪያው ተግባር መሆን ያለበት ምግብን ወደ አፍ ማስገባት አለብን። ምግቡን ካልጎረስን ልናኝከው አንችልም። ስለዚህ መጀመሪያ ምግቡን እንጎርሰዋለን ማለት ነው። ከዛ ያንን ምግብ ከጎረስን በኋላ የምግብ እንሽርሽሪት በአፋችን ምግብ በጥርስ አማካኝነት በምራቃችን እንዲሁም በምላሳችን አማካኝነት ምግቡ ይፈጫል፣ ወደ መድቀቅ ይገባል ማለት ነው። የምግብ እንሽርሽሪት በአፍ ውስጥ ይፈጭና ምን ይሆናል ማለት ነው? ይደቃል ማለት ነው። በጥርስ የተፈጨና የተሰባበረ
ምግብ ደግሞ በኤንዛይም ተብላልቶ ይበልጥ ምን ይሆናል ማለት ነው? ይደቃል ማለት ነው። ያ በምራቃችን እያላወስን ነው ምግቡን የምንፈጨው። ለምሳሌ ደረቅ ብስኩት ስንበላ ደረቁ ብስኩት በምራቃችን እያራስ ነው ምን እናደርገዋለን ማለት ነው? በደንብ እንዲፈጭ እንዲልም እናደርገዋለን ማለት ነው። በምራቁ በደንብ እንዲብላላ እናደርጋለን ማለት ነው። ከዛ አፋችን ውስጥ ቲያሊን የሚባል ኤንዛይም አለ። ይህም ከምራቅ እጢ የሚመነጭ ነው። ምግብን ለማድቀቅ ይረዳናል። ቲያሊን የምንለው ይሄ ኤንዛይም ነው፣ ከምራቅ እጢ ውስጥ የሚመነጭ ነው ማለት ነው። በአፋችን ውስጥ ስታርችን ወደ ማልቶስ ለመቀየር የሚያግዘን ኤንዛይም ነው ማለት ነው። ስታርችን ወደ ማልቶስ ለመቀየር የሚያገለግል ኤንዛይም ነው ማለት ነው። ስለዚህ ይህ ቲያሊን የሚባለውን ኤንዛይም ተጠቅመን ምግቡ በደንብ እንዲፈጭ ይደረጋል ማለት ነው። ከዛ በኋላ ያ በአፋችን ውስጥ እያኘክን ያለን ወይም ለማኘክ የምንጠቀማቸው የምግብ እንሽርሽሪት መዋቅሮች አሉ። ከነዛ ውስጥ አንደኛው ምንድን ምላስ አንዱ ነው ማለት ነው። ምላስ የስሜት ህዋሳት ሆኖ ምግብን እና ጣዕምን ለመለየት የሚያገለግለን የስሜት ህዋስ ክፍል ነው ማለት ነው፣ ምላስ የምንለው ማለት ነው። ስለዚህ ምላሳችንን ተጠቅመን ምግቡ በደንብ እንዲፈጭ እናላውሰዋለን። ምግቡ በደንብ እንዲፈጭ እናላውሰዋለን። ከዛ ያ ምላስ ያልተፈጨው ምግብ እያገላበጠ በጥርስ እንዲፈጭ እንዲሰባበር ያደርግልናል ማለት ነው። ስለዚህ ምላስ በምግብ እንሽርሽሪት ውስጥ ትልቅ ጥቅም አለው። ምግብ በአፋችን ውስጥ በጥርስና በኤንዛይም ከደቀቀ በኋላ በምራቅ እጢ ተለውሶ ወይም በምራቅ ተለውሶ የኳስ ቅርጽ እንዲኖር ያደርጋል ማለት ነው። ምላሳችን የኳስ ቅርጽ እንዲኖረው ያደርጋል ማለት ነው። ምላስ ምግብ በአፋችን ውስጥ በማገላበጥ በጥርስ እንዲፈጭ በማድረግ ከፍተኛ ድርሻ አለው። እንዲሁም የደቀቀውን ምግብ የኳስ ቅርጽ እንዲኖረው በማድረግ ወደ ጉሮሮ በመግፋት ውስጥም የራሱ የሆነ ትልቅ ሚና አለው ማለት ነው። ምግብ ካኘካችሁ በኋላ እስቲ አስተውላችሁ በደንብ እንዴት እንደምትውጡ። ምግቡን ካኘካችሁት በኋላ በምትውጡበት ጊዜ ምላሳችሁ ነው ወደ ታች እንዲሄድ የሚገፋው ማለት ነው። ምላሳችሁ ከትናጋችሁ ጋር ይገናኝና ከዛው የሄድ ምግብ እንዲዋጥ ወይም እንዲወርድ ይገፋዋል ማለት ነው። ስለዚህ የምላስ ተግባር ቀላል አይደለም ማለት ነው። እንዲፈጭ ማድረግ እንደዚሁም ደግሞ ኳስ ቅርጽ እንዲኖረው ማድረግ እና ምግቡን እንድንውጠው የሚረዳን ምላሳችን ነው ማለት ነው። ሁለተኛው የስርዓተ እንሽርሽሪት ክፍል ምንድነው? ኤሶፋገስ ነው። ኤሶፋገስ ጉሮሮና ጨጓራን የሚያገናኝ ቧንቧ ነው። በኤሶፋገስ የምግብ እንሽርሽሪት አይከናወንም። ኤሶፋገስ ቧንቧ ነው፣ ማስተላለፍ ብቻ ነው የእሱ ተግባር ማለት ነው። ይህም ጨጓራን እና ጉሮሮን የሚያገናኝ ክፍል፣ ለምሳሌ ምግብ በምንበላበት ሰዓት ወይም የደረቀ ምግብ ስንበላ ያንቀናል አይደለ? የምንታነቀው ኤሶፋገስ ላይ ባለው ቦታ ላይ ወይም ኤሶፋገስ ላይ ነው እንድንታነቅ የሚያደርገው። ያ ማለት ምንድን ነው? ምግብን ስንውጥ በቀላሉ እንድንውጥ የሚያስችል የሙከስ ፈሳሽ አለ ማለት ነው። ይህ ምግብ በቀላሉ ወይም ቶሎ እንዲያልፍ የሚያደርግልን ፈሳሽ ነው ማለት ነው። እንድንውጠው እንዳያንቀን ቀጥታ እንዲወርድ የሚያደርገው ፈሳሽ የሙከስ ፈሳሽ እንላለን። ስለዚህ ያ የዋጥነው ምግብና የሙከስ ፈሳሹ ሳይመጣጠን ሲቀር ወይም በሚጠፋበት ሰዓት ነው ምግብ የሚያንቀን ማለት ነው። ስለዚህ በዛ ሰዓት ስቅታ የምንታፈንበት ሁኔታ እና ውሃ ስንጠጣ ውሃው ወደታች እንዲወርድ ይገፋዋል ማለት ነው። ስለዚህ ምግብን በቀላሉ እንድንውጥ የሚያስችለውን የሙከስ ፈሳሽ ኤሶፋገስ ውስጥ ይገኛል ማለት ነው። በአፍ ውስጥ የተፈጨው ምግብ ወይም የኳስ ቅርጽ የያዘው ምግብ ወደ ጨጓራ ሞገደ ውጠት በሚባል ሂደት ውስጥ ምን ይሆናል? ያልፋል። የምንውጥበት ሂደት ሞገደ ውጠት እንላለን ማለት ነው። በሞገደ ውጠት ውስጥ የምግብ እንሽርሽሪት ቧንቧ ጡንቻዎች በመኮማተርና በመዘርጋት ምግብ ወደሚቀጥለው መዋቅር እንዲያልፍ ያደርጋል ማለት ነው። ስለዚህ ሞገደ ውጠት ውስጥ የምግብ እንሽርሽሪት ቧንቧዎች ወይም ምግብ እንሽርሽሪት አይከናወንም። ኤሶፋገስ፣ ጉሮሮ እንዲሁም በሞገደ ውጠት ሂደት ውስጥ የምግብ እንሽርሽሪት አይከናወንም። እነዚህ ምግብን ለማስተላለፍ ከአፍ የተፈጨው ምግብ ለማስተላለፍ የሚያገለግልልን ክፍል ነው ማለት ነው።
ምግብ የሚፈጨው በአፋችን ውስጥ በጨጓራ እና በትንሹ አንጀት ውስጥ ነው የምግብ መፈጨት የሚከናወነው። ሌሎቹ የምግብ ማከማቻ፣ የምግብ ማስተላለፊያ ክፍሎች ናቸው ማለት ነው እንጂ ምግብን ለመፍጨት የሚያገለግሉ የምግብ እንሽርሽሪት ክፍሎች አይደሉም ማለት ነው።